የፋይናንስ ጉዳይ ነው። በዚህ ዝግጅታችን በተደጋጋሚ የምናቀርበው በፋይናንስ ዙሪያ ይሆናል። ፋይናንስ ቀድሞ በኢኮኖሚክስ የትምህርት ዘርፍ ውስጥ ነበረ። ከኢኮኖሚክስ የትምህርት ዘርፍ ውስጥ ወጥቶ ራሱን ችሎ ፋይናንስ በሚል ዘርፍ ተቋቁሞለት ትልቅ የሳይንስ ትምህርት ሆኖ ይሰጣል። ሀገራት ከፊስካል ፖሊሲ እስከ ሞኔታሪ ፖሊሲ ድረስ በትልቅ ዘርፍ እየተመራ የሚገኝ የሳይንስ ዘርፍ ነው። ከዛም ወርዶ አሁን ላይ ፐርሰናል ፋይናንስ የግል ገንዘብ አስተዳደር በሚል ደግሞ የተለያዩ መጽሐፍቶች በዓለም ላይ ታትመው በርካታ ንባብ የሚያገኙ መጽሐፍት አሉ። ስለዚህ በማክሮ ኢኮኖሚክ ሌቭል ሳይሆን እጅግ በጣም ወርደን በግለሰብ ደረጃ አንድ ግለሰብ በህይወቱ ሲኖር የፋይናንስ አቅሙን እንዴት ማሳደግ እንዳለበት ፋይናንሻሊ ሊትሬት እና ፋይናንሻሊ ኮንሽስ ሆኖ መኖር እንዳለበት እንደ ባህል፣ እንደ ልምድ፣ እንደ ክህሎት እንዲሆን ቢቻልም በትምህርት ቤቶች እንዲሰጥ አሁን ዘመቻዎች እየተካሄዱ ነው። ብዙ ሀሳቦች እየተሰጡ ነው። ስለዚህ እኛ አሁን ዓለም ላይ 40 የሚሆኑ በጣም ሴሌክትድ የሆኑ በብዛት የተነበቡ ብዙ ሽያጭ የተሸጠላቸው ብዙ ቅጂ የተሸጠላቸው መጽሐፍትን 40 መርጠን ስለ እያንዳንዱ በአጠር ባለ መልኩ ጭማቂ በሚመስል መልኩ እናቀርብላቸዋለን። ስለዚህ በተከታታይ እነዚህ መጽሐፍት እናንተ በሃርድ ከቨርም ሊሆን ይችላል፣ በኦንላይን ሽያጭ ሊሆን ይችላል ወይ በሶፍት ኮፒ እንዲሁም ደግሞ በርካታ የምጠቀመው በኦዲዮ ነው። እነሱን ተጠቅመን ማስታወሻ እየያዝን ስለነዚህ መጽሐፍ ውስጡ ላይ ምን ይገኛል የሚል 40ዎቹን ዝርዝር አስቀምጠን ወደ አማርኛ ተርጉመን በቅርቡ ለህትመት ይበቃል። ነገር ግን አሁን በኦዲዮ በቪዲዮውን በኩል በድምፅ በምስል አጠር እያደረግን በተከታታይ የምናቀርብላችሁ ይሆናል። ፋይናንስ ማለት የገንዘብ አስተዳደር ጥበብ ማለት ነው። ስለዚህ አንድ ግለሰብ መቆጠብ፣ ኢንቨስት ማድረግ ያለበት ወይ ደግሞ አሴት ሊያቢሊቲ፣ በረዥም ጊዜ ቁጠባ፣ በአጭር ጊዜ ቁጠባ ምን ላይ ኢንቨስት ማድረግ አለበት፣ ከሚያገኘው አንድ ኢንካም ወይም የገቢ ምንጭ በተጨማሪስ ምን ማድረግ አለበት በሚል ዙሪያ የተጻፉ አስተማሪ፣ መካሪ፣ በጥናት የተደገፉ መጽሐፍትን ይዘን እንቀርባለን። ከዚህ በኋላ የዚህ ቻናል ቤተሰብ ሆናችሁ ብዙ በማይደክምና በማይሰለች መልኩ አጠር እያደረግን እናቀርብላችኋል። ለምሳሌ ዘ አልጀብራ ኦፍ ዌልዝ፣ ለምሳሌ ዘ ቤርፉት ኢንቨስተር፣ ለምሳሌ አይ ዊል ቲች ዩ ሃው ቱ ቢ ሪች፣ ለምሳሌ ዘ ኢንተለጀንት ኢንቨስተር፣ ለምሳሌ ዘ ሲምፕል ፓዝ ቱ ዌልዝ፣ ሳይኮሎጂ ኦፍ መኒ በጣም የተነበበ መጽሐፍ ነው። በተለይ ይሄ ምን ይላል? ብዙ ጊዜ ገንዘብ ኢኮኖሚክስ አይደለም፣ ገንዘብ ሞር ቢሄቪየራል ሳይኮሎጂካል የሆነ ነገር እንደሆነ ያስረዳናል ሞርጋን ሀሰል። ልክ እንደዚህ ዘ ሪች ዳድ ፑር ዳድ፣ ዘ ሚኒማሊስት ኢንተርፕረነር፣ ዘ 4 ፒላርስ ኦፍ ኢንቨስቲንግ፣ ምን ይቀራል? ዘ ሚሊዮነሪ ሚሽን፣ ዘ ኔክስት ዶር ሚሊዮነሪ፣ ታክስ ፍሪ ዌልዝ፣ ፑር ቻርልስ አልማናክ፣ ዘ ብላክ ገርል ጋይድ ቱ ፋይናንሻል ፍሪደም፣ ፕሮፊት ፈርስት፣ በርን ዘ ቦትስ፣ ክላውድ መኒ፣ ኪቦርድ ሪች፣ ዘ ዌልዚ ባርበር፣ ዘ ሊን ስታርታፕ፣ ቲንክ ኤንድ ግሮው ሪች። በጣም የተነበበ ዓለም ላይ በጣም የተጻፈ በጣም የተተረጎመ መጽሐፍ ነው። ናፖሊዮን ሂል ከ500 በላይ የአሜሪካን ኢንቨስተሮችን ኢንተርቪው አድርጎ በጥናት በማስረጃ ያቀረበው መጽሐፍ ነው። ስለዚህ አጠቃላይ እነዚህን 40 የፐርሰናል ፋይናንስ መጽሐፍቶችን የምንወያይበት በተከታታይ ቪዲዮ እንለቅላችኋለን። አብራችሁን ቆዩ። እናመሰግናለን።